ዮአዳ በተደጋጋሚ ለሳሚ ተነግሮ ነበረ። እኔ ኢቴቴ እያስመሰለች ይመስለኛል። እና እስኪ ያስበው ሳሚ፣ አሁን እኮ እኛ እሷ ጤና የሆነች ሰው ብትሆን ማን ነው እሷን አብሮ መኖር የሚችለው? ምክንያቱም ወንጀለኛ ሰው ጋራ ማንም መኖር ስለማይችል በዚህ ምክንያት ልታስመስል ትችላለች ብላ፣ ግን ደግሞ ያደረገችው ነገር የሚገርም ነገር ነው። ዮአዳ በጨለማ አውጥታ በውልቸር ወረወረቻት ማለት ነው ወደ ቁልቁለት። እና ይሄ ነገር ያደረገችው ቼክ ለማድረግ ነው። እያስመሰለች ከሆነ ራሷን ለማዳን ትነሳለች ከዊልቸር ብላ አስባ ነው፣ ወይ ትናገራለች ብላ አስባ ነው። ግን ይሄ ነገር ዛሬ እውነቱን አወጣችሁ ማለት ነው። በፊት ግን የእውነቱ ታማ ነበረ፣ እንዳወራች እንደሆነ ታምሜ ነበረ። ግን ደግሞ አንድ ቀን በጨለማ ዮአዳ አውጥታኝ ወደ ቁልቁለት ስትወረውረኝ ያ ጊዜ አፌ ተፈታ፣ ሰውነቴ ሁሉ መስራት ጀመረ። በፊት ደነዝ ሆና ነበረ እና ማውራት ጀመረች ማለት ነው። ግን ደግሞ እንደምታወራ አላ ደብቃለች። አውጥቶኝ ይጥሉኛል ወይ ደግሞ ለፖሊስ ይጠቅሙኛል አሳልፎ ይሰጡኛል ብላ ስለፈራች ነው። እንደገና ደግሞ ዮአዳ ወንጀለኛ አድርጋለች። የሚገርማችሁ ነገር ዮአዳ አሁን ሳምቦስ የሚባል ሰው እያስጨነቃት ነው፣ አንቋታል ማለት ነው። እኔ ጎዳሻለሁ፣ ይሄን ብር ካል መለሽ እኔ ማን እንደሆንኩኝ አታቂም፣ እኔ ማለት ሳምቦስ ነኝ እና ተጠንቀቂ ነው ያላት። ካልሆነ ደግሞ ብር መክፈል ካልቻልሽ ሴተኛ ዳሬ እኔ ጋር ሰርተሽ ክፈይ ነው ያላት። ብቻ ይሄ ሁሉ ጣጣ ያመጣችው የሂሩት ነገር ነውና ሂሩት በጣም ከባድ ሰው ናት። ብር ደብቃለች። ይሄ ነገር ብዙ ብር ተበድራለች። አሁን እኮ ዝርፋ ነው እኮ ይሄ። አሁን ዮአዳን ሆን ብላ ይሄ እዚህ ውስጥ ለማስገባት ስለፈለገች ነው። ሀያትን በጣም ደነገጠች። እንዴት እንደዚህ ታደርጊያለሽ? ደግሞ ለምንድን ነው አልነገርሽኝም ስትላት፣ አው እንደምትመጪ ስለማቅ ነው፣ አንቺ ጠንቅቄ ስለማቅሽ ነው አለቻት ማለት ነው። እንደዛ ነው። በዛሬ ቀን ደግሞ ሳሚና ሀያት ተገናኝቷል። ግን ሊዲያ ሆን ብላ ያደረገችው ነው ማለት ነው። ከሳሚ ጥላቻ ስላለባት ሳሚ የራሷን ለማድረግ ስላልቻለች ሳሚን ለመረበሽ ነው። ዮአዳንና ሳሚ አንድ ላይ ሆኖ ሰርፕራይዝ አድርጓት ነበረና ጥሩ ጊዜ እያሳለፉ ነበረ። አውቃ ነው ሊዲያ የጠራቻት። ማንም ቤት የለም ነይ ለእናቴ መድኃኒት ስጪ ብላት ስትጠራ ሳሚ ወጣ ማለት ነው። አውቃ ደግሞ እንዳትሄድ በወሬ ያዘቻት። ብዙ ነገር እያወራች ሳሚ ወጣ። ሳሚ ወጥቶ እናቴ እናቴ ብሎ ብጮህ እንኳን እሷ ግድ አልሰጣትም። ምክንያቱም ልጄ ይጎዳብኛል ብላ ነው እንጂ ማንም እናት ለልጅ መጨከን አትችልም። ግን ይሄን አይል እኔ ቢሆን ግን አያስችለኝም። ምክንያቱም ይሄ አመት ሙሉ ልጄን ሳየው ጊዜ ደግሞ ምንም ሳይሰማኝ በድኖኝ መቅረት እኔ እንጃ፣ እንደዚህ አይነት አላቅም። ሳሚን በጣም አለቀሰ፣ ልቡ ተሰበረ። እናቴ አንቺ እናቴ ነሽ፣ አንቺማ እንደዚህ እኔ ላይ መሆን የለብሽም። ምክንያቱም አንቺ ጠንቅቄ ያቂሻለሁ፣ ምን ሆነሽብኝ ነው ብሎ ቢያለቅስ እንኳን እኔ አሁን አግብቻለሁ፣ ትዳር መስርቻለሁ፣ ቤተሰብ መስርቻለሁ እና በደስታ እየኖርኩ ነው። ስለዚህ ከህይወቴ ውጣ፣ አንተ ትልቅ ሰውንና ራስን ቻላለችው እና ሳሚ እናቴ ውጭ ሀገር ሄዳለች፣ ትመጣለች፣ ነገ መቼ እንደምትመጣ ባላቅም እናቴ ግን ትመጣለች ብሎ አንድ ቀን ራሱ ለዮአዳ ነግራት ነበረ። እናቴ በችግር ነው ያሳደገችኝ፣ ለኔ ብላ ብዙ ነገር ሆናለች። ግን ደግሞ የምሰራ ስራ ከወንጀል ጋራ እያያዛልና የሆነ ነገር ሆና ነው ብሎ ይጠራጥር ነበረ።